ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሀገሬ ልጆች በስደት ዓለም ያላችሁ እህቶቼ እንደምን አላችሁ? እኔ አሚና እባላለሁ። ዛሬ እና ሚቲ የትዳር አማካሪ የተሰኘ ዩቲዩብ ቻናል ይዤላችሁ ስቀርብ በትልቅ ዓላማና በውስጥ ለቆየው የእህትነት ግዴታዬ ምላሽ ለመስጠት ነው። ዛሬ አላህ ስጦታ የሰላም ምንጭና የህይወት መሰረት ነው። ነገር ግን ይህንን መሰረት ለማጽናት እውቀት፣ ትዕግስትና መደጋገፍ ያስፈልጋል። ብዙዎቻችሁ በአረብ ሀገራት በማዳም ቤት ውስጥ ሌት ተቀን እየለፋችሁ እንደምትገኙ አውቃለሁ። አንዳንዶቻችሁ ትዳር መስርታችሁ ባለቤታችሁና ልጆቻችሁ ሀገር ቤት ናቸው። አንዳንዶቻችሁ ደግሞ ከስደት መልስ ትዳር ለመመስረት ስንቅ እየሰበሰባችሁ ነው። በዚህ ስደት ውስጥ ሆኖ ትዳርን መምራት የትዳር አጋርን መምረጥ ወይንም በትዳር ውስጥ የሚፈጠሩ አለመግባባቶችን በስልክና በሩቅ ሆኖ መፍታት ምን ያህል ከባድ እንደሆነ እረዳለሁ። በስልክ በሚደረግ ንግግር ብቻ የሚፈጠሩ ጥርጣሬዎችና ጭንቀቶች የብዙ እህቶችን ሕይወት ሲያውኩ ይታያል። እኔም ይህንን ክፍተት ለመሙላትና በዲናችን መርሆች ላይ የተመሰረተ ምክርና ድጋፍ ለመስጠት ነው የመጣሁት። በዚህ ቻናል ላይ በየሳምንቱ የምንወያያቸው ዋና ዋና ነጥቦች በስደት ላይ ሆኖ ትዳር እንዴት በሰላም መምራት ይቻላል፣ የወደፊት የትዳር አጋርን ለመምረጥ መሟላት ያለባቸው መስፈርቶች ምንድናቸው፣ ባለ ትዳሮች መተማመንን እንዴት ይገነባሉ፣ ሀገር ቤት ካሉ የባል ቤተሰቦች ጋር ያለን ግንኙነት እንዴት መሆን አለበት የሚሉትንና እናንተም የምታነሱትን ጥያቄዎች በዝርዝር እንመለከታለን። እህቶች ይህ ቻናል የእናንተ ቤት ነው። ጥራችሁ የሚጠበቅበት በሀቀኝነት የምንመካከርበትና ወደ ተሻለ የትዳር ህይወት የምናመራበት መድረክ ነው። ይህን ጉዞ እንዲሳካ የእናንተ ድጋፍ ያስፈልገኛል። ሰብስክራይብ በማድረግ ለሌሎች እህቶቼ በማጋራት የዚህ በጎ ስራ ተካፋይ ሆኑ። አላህ ትዳራችንን የሰላምና የፍቅር ያድርግልን። በሚቀጥለው ቪዲዮ በዝርዝር ጉዳዮች እስክንገናኝ ድረስ ደህና ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።